ናችሁ ደህና ናችሁ ወይ ሮዚ ነኝ በድጋሚ ዛሬ አዲስ ቪዲዮ ሰርቼ ወደ እናንተ መጥቻለሁ ይሄ ነገር ሁሌ ስናገር መግቤ በጣም ብዙ ጊዜ እደጋግማለሁ ማለት ነው ቀይር ለማድረግ ፈልግና ሰላም እንዴት ናችሁ ሚለውንና በሌላ አይነት ነገር ሳደርገው ደግሞ አይጥመኝም ማለት ነው ስለዚህ ሁሌ በመናቀው ማለት ነው ሰላም እንዴት ናችሁ ብያለሁ ደህና ናችሁ ወይ ሮዚ ነኝ አዲስ ቪዲዮ ሰርቼ ወደ እናንተ መጥቻለሁ እንዴት ናችሁ እንዴት ከራማችሁ ሃሎ እኔ በጣም ደህና ነኝ ዛሬ ስትሬች ማርክ በጣም ብዙዎቻችን እያሰቃየን ያለ ነገር ነው በጣም ብዙዎቻችሁ ጠይቃችሁኛል እንዴት ነው ማለት ከነበረብሽ እንዴት አጠፋሽ ወይ ደግሞ በዛ ዙሪያ ስሪልን ብላችሁኝ ነበር አዎ ነበረብኝ በጣም የሚገርማችሁ ከወለድኩኝ በኋላ በጣም ስትሬች ማርክ ትንሽ በጣም ብዙ ሳይሆን ሆዴ አካባቢ ሳይሆን ትንሽ እንደዚህ ከወገቤ በታች እንዴት ነው እዚህ ጋር የሚወጡት አይነት ነገሮች አሉ አይደል እንደነሱ አይነት ይወጣብኝ ነበር እንዲሁ መቀመጫ አካባቢ በጣም ትንሽ አይነት በጣም ብዙ ሳይሆን ትንሽ ነገር ወጥቶብኝ ነበር እና በጣም የተለያዩ የተፈጥሮ የሆኑ ነገሮችን በመጠቀም በጣም ፌድ እንዲሆንልኝ ሆኗል ማለት ነው ስለዚህ ዛሬ በዛ ዙሪያ አዲስ ቪዲዮ ሰርቼ ወደ እናንተ መጥቻለሁ ማለት ነው አዲስ የገባችሁ ሰዎች ካላችሁ ወይም ደግሞ ለመጀመሪያ ጊዜ የምታዩ ከሆነ ሰብስክራይብ በማድረግ የሮዚ ፋሚሊ እንድትሆኑ በትህትና ጠይቃለሁ ስለዚህ ወደ ቪዲዮ ገባለሁ ማለት ነው በመጀመሪያ ስትሬች ማርክ በጣም ብዙ ጊዜ በጣም ነው የሚደብረው ስፔሻሊ ክፍት ልብስ ምንለብስ ከሆነ ወይም ደግሞ ትንሽ ከሱሪያችን ከፍ ቢል እንኳን ወይ ዝቅ ቢል ሲታይ በጣም ነው የሚደብረው ማለት ነው ለሁላችንም ለወንድም ለሴትም በጣም የሚያስጠላ ነገር ነው እና በምንድነው የሚመጣው ብለን ስናስብ በጣም ብዙ ጊዜ ያው ከወለድን በኋላ ይመጣል ለምን ቆዳችን በጣም ስትሬች ስለሚያደርግ ሲመለስ ወደ ቦታው ያ የነበረው የተለጠጠው የነበረው ቆዳ ሲመለስ ብዙ ጊዜ እንዲህ አይነት ነገር ያጋጥመናል ማለት ነው ወይም ደግሞ በጣም ወፍረን ከነበረን ስንከሳ መውለድ አይተበቅብንም ሁላችንም ያልወለደ ሰው በጣም ትንንሽ ልጆች ሁሉ አንዳንድ ጊዜ ይወጣባቸዋል like 14 አመት ምናምን አመት ልጆች ማለት ነው ምንድነው በተፈጥሮ ቆዳችን ሲደርቅም የሚመጣ አይነት ነገር ነው ማለት ነው ስለዚህ ምንድነው ማድረግ ያለብን ወደሚለው ስንሄድ አንደኛው ቆዳችንን በጣም ሞይስቸር ማድረግ መቻል አለብን የተለያዩ አይነት ቅባቶች በመጠቀም የተለያዩ የተፈጥሮ አይነት ነገሮችን በመጠቀም ይሄንን ነገር ልናጠፋ እንችላለን በጣም ብዙዎቻችሁ እንደተሰቃያችሁ ይገባኛል ግን ይሄ እንደ ስትሬች ማርክ ማጥፊያ ሚሉ ፕሮዳክቶችም አሉ እንደነሱ አይነት ፕሮዳክቶች ባትጠቀሙ ጥሩ ነው ለምን ምን እኔ ስላየሁት ነው መጀመሪያ ላይ እንደወጣብኝ አካባቢ ላይ እሱን ተጠቀም ነበርና ምንም ለውጥ የለውም ማለት ነው እና ለውጥ አየሁበት ቤቴ በማደርገው በመጠቀማቸው ነገሮች በጣም ለውጥ አይቻለሁ ምንድነው ያደረኩት ቤቴ ውስጥ ዝም ብዬ ሪሰርች አደርግ ነበር ምናምን ያገኘሁት ነገር በጣም ከተፈጥሮ ልናገኛቸው የምንችላቸው በጣም አሪፍ ነገሮችን ዛሬ ማሳያችሁን ነገሮች አግኝቻለሁኝና በሱ ስጠቀም ነው በጣም ፌድ ያደረገልኝ like it takes time ምንም ነገር ሁሉ ጊዜ ስናደርግ በጣም ብዙዎቻችን ደግሞ ምንሸወደው ሁሉ የሆነ ነገር ስናደርግ ሁሉም ነገር ጊዜ ያስፈልገዋል like አንድ ቀን ሁለት ቀን ብቻ የሆነ ነገር ስላደረግነው ይጣፋል ማለት አይደለም it takes time like maybe አንድ ወር ሊሆን ይችላል ሁለት ወር ሊሆን ይችላል በዛ ጊዜ ውስጥ በደንብ ዴዲኬት ሆነን ያንን ነገር ማጥፋት ከፈለግን ምንም ነገር ሊትራሊ እንኳን ይሄ ምንም ነገር ማድረግ እንችላለን ማለት ነው ምንም ነገር ስላችሁ የሆነ ነገር እስከፈለግን ድረስ ያችን ነገር እስከምትመጣልን ድረስ የምናደርገው ነገር ማቆም መቻል የለብንም ለምንም ነገር ማለት ነው ስለዚህ ለምነግራችሁ ነገር ሁሉ ጊዜ ማድረግ መቻል አለባችሁ እንጂ አንድ ቀን ወይ ሳምንት ምናምን ታረጉትና ይቀራል ወይ በቃ ይሰራ ምናምን ይባላል ነው እንደዛ መሆን መቻል የለበትም ለምንጠቀመው ነገር ሁሉ ጊዜ ስናደርገው እየለመደው ሲሄድ ነው ቆዳችን በደንብ ሴትል ሲያደርግ ያ ነገር ሊለቅልን የሚችለው ማለት ነው እኔ ስላየሁት ነው በራሴ እና በጣም የብዙዎቻችሁ ችግር እንደዛ ስለሆነ ማለት ነው እንደዛ መሆን መቻል የለበትም ሁሉ ጊዜ ለምናረጋው ነገር ዴዲኬትድ ሆነ እናደርገው ይጣፋል ይሆናል ማይሆን ነገር የለም ምንም ነገር ማለት ነው ስለዚህ ምንድነው ማደርገው ሁሉ ጊዜ መመጀመሪያ እታጠባለሁ ማለት ነው ስታጠብ እዛ አሁን አካባቢ ስትሬች ማርክ ያለበት አካባቢ ሁሉ ጊዜ በሄንም ብሩሽ ተጠቀማለሁ ማለት ነው ይወላችሁ የምታዩትን ብሩሽ ተጠቀማለሁ ከአማዞን ላይ ማግኘት ትችላላችሁ እንደነዚህ አይነት ብሩሾች ልነግራችሁ አልችልም በጣም ነው ብሩሹ የሚያሳምመው ማለት ነው ለመጀመሪያ ጊዜ ስታደርጉት እንዴት ምናምን የሚያስብል አይነት ሁሉ ማለት ነው እኔ ጎላይን ሲነካው በጣም ነበር የሚያስቸግረኝ ነበር ይወላችሁ እንደዚህ አይነት ነው በጣም ነው የሚመቸው ለመያዝ እንደዚህ አድርጌ እዚህ ይዤ በደንብ አድርጌ ነበር ማሾው ነበር በጣም ቆንጆ ነው ስለዚህ ይሄ የተጎዳው አካባቢ ስትሬች ማርክ ያለብን ወይም ደግሞ የሆነ እንዲለቅል ምን ፈልገው ጥቁር ነገር አሁን ከጊዜ በኋላ
ለሚወጣብን በጣም ቆንጆ ነገር ነው ይሄ ማለት ነው እና በዚህ ስታጠብ ሁሉ ጊዜ በደንብ አድርጌ አሸዋለሁ ቢያንስ ለ5 ደቂቃ እንደዛም ይሆን ካሸሁት በኋላ ያው ስወጣ ምንድነው የምጠቀመው አንድና አንድ የአፍሪካን ሼ በረር አለኝ እዚህ ጋር ይኸውላችሁ እንደምታዩት የአፍሪካን ሼ በረር አለኝ እና ይሄ በጣም ከመናገራችሁ በላይ በጣም አሪፍ ነው በጣም ቆዳችን እንዳይደርቅና ሞይስቸር እንዲሆን በጣም ይረዳናል ማለት ነው እጅግ በጣም ከመናገራችሁ በላይ 100% ናቹራል ነው ድራይ ስኪን በጣም ትሪት ያደርግ መስላችን ሪላክስ እንዲያደርግን በጣም ይረዳል ትሪት ዳርክ ስፖትስ ላይክ ጠቆር ያሉ አካባቢዎች ነገር አሁን እንደነገርኳችሁ ከጊዜ በኋላ ለወጡ ነገሮችም ፌድ እንዲያደርግ ይረዳል ያን ያህል ስትሬች ማርክ ይላል ራሱ ማለት ነው ለስትሬች ማርክ በጣም ቆንጆ ነው እንደዚህ መስመር ለሚወጡብን ነገሮች ለፊታችን መሆን ይችላል እንዴት ነው ይሄ መሸብሸብ አይነት ነገር ለዚህ ሁሉ ነገር በጣም ይጠቅማል ማለት ነው ይሄንን ነው የሚመስለው ከዚህ በፊት ያው አልቆ ድጋሚ ገዝቼ ይውላችሁ አሁንም ተጠቅሜበት ነው ማለት ነውና እኔ ይሄን ብቻ አይደለም ማደርገው ይሄንን አድርጌ በእንደነዚህ አይነት ካፕ አለኝ which is እዚህ ላይ ነው አድርጌ አቅልጬ የምጠቀመው ማለት ነው ይሄ አልቆ ይውላችሁ እየፋኩሉ ነበር አሁን ይሄንን ከቀረስኩኝ በኋላ ዞሮ ማድረግ አይቀርም ብዬ አልቋል ማለት ነው ይሄ ራሱ ኦሬዲ የምጠቀመው የነበረውና አሁን ዛሬ ቀርጬ እንግዲህ አደርጋለሁ ብዬ ነው እስካሁን ያላደረኩት ማለት ነው ስለዚህ መቼም ነበር ሰሞኑን የነበረውና ለዛው ነው ያልቀረጽኩት የነበረው ሶ ዛሬ እንግዲህ ፋይናሊ ተቀርጿል ስለዚህ ይኸውላችሁ ይሄንን የሚያክል ወስዳለሁ ይኸውላችሁ ቀዝቀዝ ሲል እንደዚህ ነው የሚሆነው ልክ እንደ ቂቤ ማለት ነው ስለዚህ የሚበቃኝን ያህል እናንተም የሚበቃችሁን ያህል በጣም ብዙ ነው ኖርማሊ ይሄኔ ትልቁን የገዛሁት የነበረው ለምን ስለሚያልቅብኝ ቶሎ ትልቁን የገዛሁት ከአማዞን ላይ ማግኘት ትችላላችሁ ወይም ደግሞ እንደነዚህ ይሄ የስፓኒሽ አይነት ስቶሮችም አለ ሆል ፉድ ማግኘት ትችላላችሁ አሜሪካን ሀገር ለምትኖሩ ሰዎች በዚህ አይነት መጠቀም ትችላላችሁ ማለት ነው ስለዚህ እና እንዴት ነው ማደርገው አሁን ይሄን ያመሃል ቀንሻለሁ እንደምታዩት ይበቃኛል ከዛ ለምጠቀመው የኦሊቭ ኦይል ማለት ነው ኦርጋኒክ ኦሊቭ ኦይል አለኝ እዚህ ጋር ኦሊቭ ኦይል ኦርጋኒክ ባይሆን ኢትስ ኦኬ ስቲል ግን ኦሊቭ ኦይል መሆን መቻል አለበት ኦሊቭ ኦይል ቆዳችን እንዳይደርቅ እንዲያለሰልስልን ለደረቀ ቆዳም እጅግ በጣም ይጠቅማል እንደምታውቁ ኦሊቭ ኦይል በጣም ለጤናችን በጣም ተስማሚ የሆነ ነገር ነው ስቲል ስንበላው ማለት ነው እና ለቆዳችንም ለውበታችን ለፀጉራችን በጣም አሪፍ ዘይት ነው ጨምራለሁ ማለት ነው አሁን እናችሁ እዚህ ጋር ላይ ይበቃል ብላችሁ የምታስቡትን ያህል መጨመር ትችላላችሁ ደግሞ ካስትሮል ኦይል እጠቀማለሁ ይሄን የምታዩትን ካስትሮል ኦይል እነዚህ ሶስት አድርጌ ካስትሮል ኦይል ማታገኙ ከሆነ የኮኮናት ኦይል ማግኘት የምትችሉ ከሆነ በኮኮናት ኦይል ማድረግ ትችላላችሁ ካስትሮል ኦይል እጅግ በጣም የሚጠቅም ለሰውነታችን ለቆዳችን ለፀጉራችን ብናደርገው የማይጎዳን የሚጠቅመን አይነት ፕሮዳክት ነው ስለዚህ ይሄንንም እንደዚሁ አጨምራለሁ እንደከ በጣም ሰውነታችንን ለስልስ እንዲል ያደርጋዋል anyway ስትራች ማርክ ባይኖርብንም እንደነዚህ አይነት ፕሮዳክቶች ብንጠቀም ለሰውነታችን እጅግ በጣም ተስማሚ የሆነ ነገር ሞቅ አድርጋችሁ የሞቀ ውሃው ላይ ቁጭ ታደርጉታላችሁ ማለት ነው ከዛ ራሱ ይቀልጣል እንደዛ ማድረግ መጠቀም ትችላላችሁ ስለዚህ እናሙቀውና ምን እንደሚመስል አብረን እናያለን ፍሪጅ ውስጥ ከተዋለሁ ላችሁ አሁን የከተት ነው እንግዲህ አድርገን ይሄንን መስሏል ልክ እንደዚህ ሲሆን ይበቃዋል ማለት ነው ላችሁ ልክ እንደ ቂቤ አይነት ነገር አምጥቷል ስለዚህ ይኸውላችሁ እንደዚህ ማለት ነው ይሆነው ጾክሬ ነው ይሄ እንደዚህ አድርጌ ማሳጅ አደርጋለሁ ክሬም ማለት ነው በዚህኛው ሳይድ እንደዚህ ወስደና ማሳጅ አደርጋለሁ እዚህ ላይ ይኸውላችሁ እንደዚህ ነው የሚመስለው ይሄንን እንደዚህ አድርጌ በደንብ አድርጌ እቀባዋለሁ ሁሌ ይሄንን እቀባለሁ ለነገራችሁ አልችልም ለስላሴ እጅግ በጣም አሪፍ ነው በጣም ሞክሩት በጣም አሪፍ ነው እና ሁሉ ጊዜ በየቀኑ አሁን ስለደበዘዘልኝ በቀን አንዴ ነው ማደርገው እናንተ ግን በጣም ብዙ ካለባችሁ ቢያንስ ጧትና ማታ ሻወር ስትወስዱ ጧትና ማታ ያደረጋችሁ ለዚህ ብላችሁ መታጠብ ማለት ነው ጧት ብዙ ጊዜ ማታጠቡ ከሆነ ወይ ማታ ተጣጣባላችሁ
ጧት ከታጠባችሁ ደግሞ ማታ ያው እንደ ሁሉም ሰው እንደ ልምዱ ነው ማለት ነው ስለዚህ እኔ ጧትም ማታም ነበር እየታጠብኩኝ እንደዛ ማደርገው ኖርማሊ ያው አንዴ ነበር ሻወር ወስዶ ጧት ላይ ወስዳለሁኝ እሄዳለሁ ምናምን እንደዛ ነበር ኖርማሊ ማደርገው የነበረው እኔ ማለት ነው ግን ይሄን ነገር መጠቀም ስጀምር ሁለቴ ለማድረግ ጧት የተቀባውትን ለማታ ደግሞ እንትን ስቲል አውጥቼው ድጋሚ ለመቀባት ስለምፈልግ ማታም ታጠባለሁ ከዛ ደግሞ ማታም ቀባለሁ ማለት ነው ከዛ አተኛለሁ እንደዛ ያደረኩኝ ለነገራችሁ በጣም ቆንጆ ለውጥ አይቼበታለሁ ሌላ ደግሞ በሁለተኛነት እምጠቀመው የነበረው ምንድነው የኦሊቬራ ጄል ነው ማለት ነው ይወላችሁ እንደምታዩት 100% የሆነ ኦሊቬራ ጄል ነው ፍራግራንስ ፍሪ ነው 100% ኦሊቬራ ጄል ነው ማለት ነው በጣም ጥቅም አለው በብዙ መልኩ ስፔሻሊ ፀሐይ መጥቶን እንዴት ነው የሚያጠቁረን ፓርት አይነት ነገር የሚያጋጥመንም ከሆነ ኦሊቬራ ጄል መጠቀም እንችላለን ለደረቅ ቆዳ ይሆናል በጣም ሞይስቸራይዝ ያደርጋል ማለት ነው ስለዚህ ኦሊቬራ ጄል በጣም አሪፍ ነው ይሄንን ማታገኙ ከሆነ ስፔሻሊ ደግሞ ፍሬሹን ታገኙ ከሆነ ስቲል ፍሬሹን መጠቀም ትችላላችሁ ራሱ ነው ማለት ነው እሱን መጠቀም ትችላላችሁ ይሄንንም ሁሌ ደግሞ አሁን እንዴት ነው ያንን አሁን እኔ ብዙ ጊዜ የዛኔ አካባቢ መጠቀም ጊዜ እሱን ገዛ ነበር ማለት ነውና ይበላሽብኛል ቶሎ ማለት ነውና ፍሪጅ አስቀምጣለሁ ግን ስቲል የሆነ እንደመጥቆር ነገር ይላል ማለት ነውና እንደዛ እንዳይሆንብኝ ለዛ ነው ይሄንን ገዝቼ በዚህ መጠቀም ጀመርኩኝ ስቲል ይሄ 100% ነው ምንም አይነት ነገር የለውም ምንም ከለር የለውም ፍራግራንስ ፍሪ ነው 100% ኦሊቬራ ጄል ነው ስለዚህ ይሄንንም ከፈለጋችሁ መጠቀም ትችላላችሁ እኔ ሱፐርማርኬት ውስጥ ማግኘት ትችላላችሁ ኤኒዌር ማለት ነው ያላችሁበት ቦታ ወይም ከአማዞን ላይ ከፈለጋችሁ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ የሁሉንም ከዛ ላይ ማግኘት ትችላላችሁ ማለት ነው ለደረቅ ቆዳ በጣም ቆንጆ ነው ፀሐይ ሲመታን የሚጠቅረው ሰውነታችን ላይ የለም እሱን አካባቢ ፊታችንን ብንቀባው በጣም አሪፍ የሆነ ጥቅም ስላለው ማለት ነው በጣም ቆንጆ ነው እሱ መጠቀም እንችላለን ስትሬች ማርክ ያለበትን ቦታ እሱ ላይ መጠቀም እንችላለን ስንል ብንጠቀም በጣም ቆንጆ አይነት ሪዛልት እንድናገኝ ይረዳናል ማለት ነው እንዴት ነው ሻወር ከወሰድን በኋላ ወይም ደግሞ ከመውሰዳችን በፊት ምንም አይነት ሎሽን ከሌለ ቆዳችን ላይ ኦሊቬራ ኦይል እንደዚህ ይሄንን ጄሉን ወስደን እዛ ቦታ ላይ ተጎዳበት ቦታ ላይ ወይም ደግሞ እንዲጠፋ ምንፈልገው ቦታ ላይ ብንቀባው ታጅ ብናደርገው በጣም ቆንጆ አይነት ሪዛልት እናገኛለን ይሄ ነገሮች አድርጌ መጠቀም እችላለሁ ማለት ነውና እንደነዚህ አይነት ሎሽኖች ኖርማል የሆኑ ሎሽኖችን እሱን ተተን በእንደነዚህ አይነት ቅባቶች ብንጠቀም በጣም ሰውነታችን ይለሰልሳል በጣም ስትሬች ማርክ ያለበት አካባቢ ሞር በጣም በለሰለሰ ቁጥር እየጠፋና እየደበዘዘ ይሄዳል ማለት ነው እርጉዝ ለሆናችሁ ሰዎች ደግሞ ምንድነው መመክራው which is እኔ ማደርገው የነበረው ምንድነው የእንትን ቀባ ነበር ሁሉ ጊዜ ባዮ ኦይል በጣም ቆንጆ ነው አይ ዶንት ኖ አሁን ካለኝ አላቅም ስቲል ያው ካለኝ እዚህ ጋር እንጂ ባዮ ኦይል እርጉዝ ከሆናችሁ በጣም ቆንጆ ነው ይረዳችኋል ስትሬች ማርክ እንዳይሆን ልክ ከወለዳችሁ በኋላ ስትሬች ማርክ ወዳችሁ ላይ ሆነ ምናችሁ ላይ እንዳይወጣ ይረዳችኋል እኔም በጣም ስለረዳኝ ነው እሱ ነው አሁን ሆዴ ላይ ምንም ነገር የለብኝም ስትሬች ማርክ ማለት ነውና በጣም ብዙዎቻችሁ ሰዎች ደግሞ ተጠይቁኝ ነበር ይሄን ነገር እንዴት ወልደሽ የለብሽ ምናምንና እርጉዝ ሆኜ ራሱ እሱን ሁሉ ጊዜ ቀባ ነበር ተጠጠው የነበረው ሁሉ ጊዜ ሞይስቸር እንደዚህ ስናደርገው ይለሰልስና ሰውነታችን ጤነኛ ይሆናል ቆዳችን ስለዚህ ሲወጣ ያለው ነገር ስቲል ጤነኛ ሆኖ ነው የሚቀጥለው ማለት ነው ስለዚህ እንደሱ አይነት ቅባቶች መቀባት በጣም ቆንጆ ነው እርጉዝ ለሆናችሁ ሰዎች which is እንትን እንዳይልክ ስትወልዱ ጤነኛ ስኪን እንዲኖራችሁ ወይም ደግሞ ስትሬች ማርክ ምንለው ነገር እንዳይኖር ይረዳናል ማለት ነው እና ይሄንንም ድራይ ኢች ስኪን ነው የሚለው የኮኮበር ፎርሙላ የሚይዝ ይሄኛውንም እጠቀም ነበር እርጉዝ ሆኜ ማለት ነውና እርጉዝ ለሆናችሁ ሰዎች እንደነዚህ አይነት ቅባቶች መቀባት አትዘንጉ ለምን በጣም ጥሩ ውጤት ነው የሚኖረው መጨረሻ ላይ ልክ ከወለዳችሁ በኋላ ቆዳችሁ በጣም የተስተካከለ ይሆናል ማለት ነው ምንም አይነት ስትሬች ማርክ እንዳይወጣ ይረዳችኋል እርጉዝ ለሆናችሁ ሰዎች ማለት ነው ያ ስሙዝ እንዲሆን ቆዳችን ያረጋግናል እንደገና ደግሞ የሚበላና አይነት ነገር አለ አይደለ ስናረግዝ እና እሱ ለሱም ይረዳል ይሄ እና እኔ ሄንዶም ይሄን ከበርሊንግተን ነው ስለኝ የገዛውት የነበረው ኤኒዌይ ማግኘት ይችላልላችሁ ይሄንን ማለት ነው ስለዚህ እንደዚህ አይነት ቅባቶች ብንቀባ ቆዳችንን ጤነኛ ብናደርግ ይሄ ሁሉ ነገር ማይመጣብንም ለማለት ነው ሶስተኛነት ደረጃ ደግሞ ምንድነው እዚህ ጋር ቤኪንግ ሶዳ አለ እንደምታዩት ቤኪንግ ሶዳ አንድ ማንኪያ ቤኪንግ ሶዳ እና ላይም ጁስ የሎሚ ጭማቂ ማለት ነው የሎሚ ጭማቂ ዋናው ሎሚ ማድረግ እንችላለን ግማሹ ሎሚ ጨምቀን ማለት ነው ውሃውን ወይም ደግሞ እንደነዚህ አይነት የሎሚ
ጭማቂ ያለው የጁሱ ነው ማለት ነው የሎሚ ጭማቂ ስለዚህ ምንድነው ማደርገው አንድ ማንኪያ ከዚህ እወስዳለሁኝ እዚህ ራሴ ዝም ብዬ እንትን አድርጌው እንደዚህ የሚያክል ማለት ነው አንድ ማንኪያ ምትሆን እዚህ ጋር ደግሞ የሎሚ ጭማቂን ጨምራለሁኝ ይሄን የሚያክል ማለት ነው ስለዚህ ሚክስ እናደርገዋለን ማለት ነው እንደዚህ በደንብ አድርገን ሚክስ እናደርገዋለን ይሄንን ስለዚህ ይሄንን ወስደን የስትሬች ማርክ ያለበት አካባቢ በደንብ አድርገን እንቀባዋለን ማለት ነው ይወላችሁ እንደዚህ ወስደን እንቀባዋለን ማለት ነው ይሄን ፓርት እንደዚህ አድርገን የሆነ እንደ ልስልስ ነገር ነው የሚያደርገው ራሱን ይገርማችሁ በደንብ እና የሆነ እንደ ስክራፕ አይነት ነገር ፊሊንግ አለው ማለት ነውና በጣም እዛ አካባቢ ያለበትን ቦታ እንደዚህ ስናደርግ የሆነ ቅጥል ነገር ያደርጋል የሆነ really በጣም አሪፍ ነው ማለት ነው በጣም ከዛ ይሄንን ደግሞ ከ10 5 ደቂቃ በኋላ ማሳጅ ካደረግነውና አንድ 5 ደቂቃ ጨምረንለት ከ10 ደቂቃ በኋላ ብንታጠብ ከዛ ደግሞ በእንደነዚህ አይነት ቅባቶች ብንቀባ በጣም የተስተካከለ ቆዳ ሊኖረን ይገባል ወይም ደግሞ ይችላል ማለት ነው ስለዚህ በዚህ አይነት ዘዴዎች እጠቀማለሁኝ ካሁን በኋላ እንደነዚህ አይነት ሎሽኖችን አቁመን ይሄንን ነው ማለት ነው ፍሬንድ ማድረግ ያለብን ከሻወር ስንወጣ ሁሉ ጊዜ ልንተኛ ስንል በዚህ አድርገን ቅብት ብለን ታጥበን እንደነገርኳችሁ ያችን ብሮሻን ገዝታችሁ በደንብ አድርጋችሁ እሽት አድርጋችሁ ሞቅ ባለ ውሃ ካደረጋችሁ በኋላ ይሄንን ብትጠቀሙት በደንብ ነው የሚያጠፋው ማለት ነው ስለዚህ አትሰልቹ በጣም ቶሎ በአንድ ቀን በ3 ቀን የሚመጣ ምንም አይነት ለውጥ የለም ይሄን ማለት አልችልም ምክንያቱም እኔም ስላየሁት ነው ቴክስ ታይም ላይክ ሜቢ 1 ወር 2 ወር ሊፈጅ ይችላል ከዛ በኋላ ሪዛልቱን ሳታስቡት ነው የምታገኙት ማለት ነው ይሄ ነገር እንዲ ነበር እንዴ እስከምትሉ ድረስ ማለት ነው የሚሆነው ስለዚህ ይሄንን ነው የሚመስለው ማለት ነው የዛሬ ቪዲዮዬን ጨርሻለሁ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ እዚህ ጋር አለ ሰብስክራይብ በማድረግ የሮዚ ፋሚሊ እንድትሆኑ በትህትና ጠይቃለሁ ስለዚህ የዛሬ ቪዲዮዬ ይሄንን ይመስላል ኔክስት ዊክ እንገናኛለን ፍራይዴ ማለት ነው ባይ ባይ ጋይስ I love you bye